በድንገት ከእንቅልፎ ሲነቁ ሰማዩ ወደ ደም ቀለም ተቀይሮ ቢያዩት ምን ይሰማዎታል? በዙሪያው ያለው አየር ሙሉ በሙሉ በጭስ ታፍኗል። የሚወዱትን ንብረትና ሕይወቶን ይዘው ለመውጣት ያለዎት ጊዜ 10 ደቂቃ ብቻ ነው። ከጀርባው የእሳት ጋጋታ እየነደደ ነው። ይህ በሆሊውድ ፊልም ላይ የምናየው አስፈሪ ትዕይንት አይደለም። አሁን በተጨባጭ በደቡብ ምዕራብ ፈረንሳይ ምድር ላይ የተከሰተ እውነታ ነው። ሁሉም ነገር የጀመረው በአንድ ትንሽ ብልጭታ ነበር። በፈረንሳይ ጂሮንድ በተባለው ጥቅጥቅ ያለ ደን ባለበት ግዛት ውስጥ ያቺ ትንሽ ብልጭታ በጥቂት ሰዓታት ውስጥ ወደ ታላቅ እሳት ተቀየረች። አቅጣጫቸውን የሚቀይሩ ኃይለኛ ነፋሳትና ታሪካዊ የአውሮፓ የሙቀት ማዕበል እሳቱን አቀጣጠሉት። ይህ አስፈሪ የሰደድ እሳት በደቡብ ምዕራብ የባህር ዳርቻ ላይ የሚገኙትን ጥቅጥቅ ያሉ የጥድ ደኖችን እያወደማቸው ይገኛል። የዚህ አደጋ መጠን እጅግ አስደንጋጭ ነው። እስካሁን ድረስ ከ20 ሺህ በላይ ሰዎች መኖሪያ ቀያቸውን ጥለው ለመሰደድ ተገደዋል። በበጋው የእረፍት ጊዜያቸው ካምፕ ውስጥ ተኝተው የነበሩ ቱሪስቶች በእኩለ ሌሊት በሚጮኸው የአደጋ ጊዜ ጥሪ ደንግጠው እንደነቁ ለማቀድም ሆነ ለማሰብ ጊዜ አልነበራቸው። ነፍሳቸውን ለማዳን ብቻ መሮጥ ጀመሩ። የደስታ የበጋ እረፍት ህልሞች በአንድ ጀንበር ወደ አስፈሪ የህልውና ትግል ተቀየሩ። በቦታ ላይ ያለውን እውነተኛውን ሁኔታ በደንብ ስንመለከተው ይህ ከዚህ በፊት ታይቶ የማይታወቅ ታላቅ የሎጂስቲክስ ቀውስ ነው። ሙሉ ከተሞች በጥቂት ሰዓታት ውስጥ ጭር አሉ። የአካባቢው የስፖርት ማዕከላት፣ ትምህርት ቤቶችና የህዝብ አዳራሾች በአስቸኳይ ወደ ጊዜያዊ መጠለያነት ተቀይረዋል። በሺዎች የሚቆጠሩ ቤተሰቦች በአሁኑ ሰዓት በጊዜያዊ አልጋዎች ላይ ተኝተው ስልኮቻቸውን እያዩ ይጨነቃሉ። የሚመለሱበት ቤት መኖሩና አለመኖሩን ለማወቅ በጉጉትና በፍርሃት ይጠባበቃሉ። የፈረንሳይ ብሔራዊ መንግስት ከ1000 በላይ የእሳት አደጋ ተከላካዮችን ወደ ጦር ግንባር ልኳል። ነገር ግን እነሱ የሚፋለሙት እጅግ አድካሚና ከባድ ጦርነት ነው። ደረቅነቱ እሳቱ በፍጥነት እንዲጓዝ ስላደረገው የነፍስ አድን መኪናዎች ከሚጓዙት ፍጥነት በላይ እሳቱ ይቀድማቸዋል። ይህ ውብ የቱሪስት ገነት እንዴት በጥቂት ጊዜ ውስጥ ወደሚነድ እሳት ተቀየረ? ለዚህ ጥያቄ መልስ ለማግኘት በአሁኑ ወቅት አውሮፓን እያናወጠ ያለውን ከባድ የአየር ንብረት መዛባት መመልከት አለብን። መላው ቀጠና ለሳምንታት በከባድ የሙቀት ማዕበል ሲጠበስ ቆይቷል። መሬት ውስጥ ያለው እርጥበት ሙሉ በሙሉ ተማጧል። በአካባቢው ለወራት በቆየው ከባድ ድርቅ ምክንያት መሬቱ ደርቋል። ይህ ሁኔታ ላንዴስ የተባለውን ጥንታዊ ደን በቀላሉ ሊፈነዳ ወደሚችል ትልቅ የባሩድ በርሜል ቀይሮታል። ነገር ግን እዚህ ቦታ ላይ ያለው እውነተኛው ጠላት አስከፊው ሙቀት ብቻ አይደለም፣ ኃይለኛውና አስፈሪው ነፋስ እንጂ። በቦታ ላይ ያሉ የእሳት አደጋ ተከላካዮች የህዝብ ማዕከሉ የታክቲክ ሲኦል ብሎ የሚጠራውን ፈተና እየተጋፈጡ ነው። ይህ ባልተጠበቀ ሁኔታ አቅጣጫውን የሚቀይረው ነፋስ የእሳቱን መስመር በጥቂት ደቂቃዎች ውስጥ በ180 ዲግሪ ያዞረዋል። የደከሙት የእሳት አደጋ ሰራተኞች እሳቱን ተቆጣጠር ነው ብለው ሲያስቡ ነፋሱ እንደገና ይነሳል። የሚቃጠሉ ፍሞችን በራሳቸው ላይ በመጣል ከጀርባቸው አዲስና ኃይለኛ እሳትን ይጭራል። በቦታው ላይ እየተሳተፉ ያሉትን ከባድ ማሽኖች እንመልከት። የውሃ ቦምብ የሚጥሉ አውሮፕላኖችና የካናዳ ከባድ የአየር በረራ ስብስቦች ያለማቋረጥ እየበረሩ ነው። በአቅራቢያ ካሉ ሐይቆችና ከውቅያኖሶች ላይ በሺዎች የሚቆጠሩ ጋሎን ውሃዎችን እየቀዱ በዝቅተኛ ከፍታ ይበራሉ። በጥቁር ጭስ ውስጥ አልፈው ውሃውን በቀጥታ በሚነደው እሳት ላይ ያፈሳሉ። ነገር ግን ይህ ታላቅ የአየር ላይ መከላከል እንኳን እሳቱን ለመግታት አልቻለም። ምክንያቱም አየሩ እጅግ በጣም ሞቃት በመሆኑ ውሃው መሬት ላይ ሳይደርስ በስትንፋስነት ተቀይሮ ይጠፋል። የአካባቢው ነዋሪዎች ሕይወታቸው ሲቃጠል ዝም ብለው እየተመለከቱ አይደለም። ጀግና ገበሬዎች የራሳቸውን ትራክተሮች በመጠቀም በመንደሮቻቸው ዙሪያ ጥልቅ የሆኑ ጉድጓዶችን እየቆፈሩ ነው። ይህንን የሚያደርጉት እሳቱ ወደ መንደሩ የሚመጣበትን መንገድ ለመከላከል ነው። ሙሉ ማህበረሰብ በከባድ ከበባ ውስጥ ይገኛል። ከዚህ በተጨማሪ በዚህ በጭስ በተዋጠው አካባቢ ላይ ትልቅ የኢኮኖሚ ስጋት ተጋርጧል። ይህ መላው ቀጠና ህልውናው የተመሰረተበት በበጋው የቱሪስት ፍሰት ላይ ነው። የወይን እርሻዎች፣ የአካባቢው ሱቆች፣ ሆቴሎችና የባህር ዳርቻ መዝናኛዎች በድንገት ትልቅ የገቢ መቋረጥ ገጥሟቸዋል። የዚህ አደጋ የረጅም ጊዜ ኢኮኖሚ ጠባሳ ጭሱ ከጠፋ በኋላም ለብዙ ዓመታት የሚቆይ ይሆናል። ይህ ክስተት በፍጹም የአጋጣሚ ነገር ወይም የተለየ መጥፎ ዕድል አይደለም። ይህ አደጋ በትልቁ ዓለም አቀፋዊ የአየር ንብረት ለውጥ ምስል ውስጥ በትክክል የሚገጥም ነው። የአየር ንብረት ሳይንቲስቶች ለ10 ዓመታት ለዓለም መሪዎች ማስጠንቀቂያ ሲሰጡ ቆይተዋል። ከመካከለኛው ምስራቅና ከሜዲትራኒያን ተፋሰስ በፍጥነት ወደ ተለዋዋጭ የአየር ንብረት መበላሸት ቀጠና እየተቀየረ መሆኑን ተናግረዋል። የአካባቢው የሰደድ እሳት ወቅቶች በጸደይ ወቅት ቀድመው ጀምረዋል። እስከ መኸር ወቅት ድረስ ረዘም ላለ ጊዜም ይቆያሉ። እንዲሁም የሚቃጠሉበት የጥፋት ኃይል እጅግ የላቀ ሆኗል። ድሮ በአንድ ትውልድ አንዴ ይከሰት የነበረው ድንገተኛ አደጋ አሁን በእያንዳንዱ በጋ የሚጠበቅ የተለመደ ክስተት ሆኗል። የፈረንሳይ አስተዳደር አሁን ከባድ የፖለቲካ ጥያቄዎች እየቀረቡበት ነው። ተቺዎች የአካባቢው መሰረተ ልማት ለዚህ አይነቱ ትልቅ የሰደድ እሳት ዝግጁ ነበር ብለው እየጠየቁ ነው።
በቂ የቋሚ እሳት አደጋ ሰራተኞች አሉ? የውሃ አስተዳደር ስርዓት ውስጥ ለተከታታይ ዓመታት የመጣውን ድርቅ ለመቋቋም የሚያስችል አቅም አለው? ለእነዚህ ከባድ ጥያቄዎች የሚሰጡት መልሶች ምዕራብ አውሮፓ በሚቀጥሉት ዓመታት እንዴት እንደምትተርፍ ይወስናሉ። በፈረንሳይ በደረቀውና በጠቆረው ምድር ላይ ሌሊቱ ሲተካ ፍልሚያው በጨለማ ውስጥ ይቀጥላል። የእሳት አደጋ ቡድኖች ዋና ዓላማ እጅግ ግልጽ ነው፤ የሰውን ሕይወት በማንኛውም ዋጋ ማዳን። የወደመውን ንብረት በጊዜ ሂደት ሊገነባ ይችላል። የጠፋ የሰው ሕይወት ግን በፍጹም ሊተካ አይችልም። በቦታው ላይ ያሉ የነፍስ አድን ሰራተኞች ጀግንነት እነዚህን ታሪካዊ ማህበረሰቦች ከጥፋት ለመታደግ ብቸኛው የተስፋ መስመር ነው። ይህ በፈረንሳይ እየተባባሰ የመጣው ቀውስ ዓለማችን እኛ ካለን የመከላከያ አቅም በላይ በፍጥነት እየተቀየረች መሆኑን ትልቅ ማሳያ ነው። 20 ሺህ የሚሆኑ ሰዎች አሁንም ከመኖሪያ ቀያቸው ተፈናቅለዋል። የእሳቱ መስመር እስካሁን ሙሉ በሙሉ ሊገታ አልቻለም።